ሰዎች ያልሰማቸው ግን ጠይቃው ከተባልኩ ጥያቄዎች መሃል አሜሪካን ሀገር መኪና ግጭት ደርሶብ ነበር? አዎ ስንመለስ ወደ ኤርፖርት በመንመለስበት ግጭት ደርሶ ነበር ግን ምንም አደጋ አልደረሰብንም ያው መኪናው በጣም ተጎድቶ ነበር እንደውም ለዛ እንደ ምሳሌ ምናልባት ከግጭቱ በኋላ ሳይ እንግዲህ አብሮ የነበረው ሰው የነገረኝ ነው የማርያም ስዕል ነበር መኪና ውስጥ ያው ሲሄድም የማርያም የሚካኤልን ስዕል ይዤ ነው ሄድኩት በትንሽ ነው ይዤ ሄድኩት ግን እዛ ሲደርስ አሳደኩት ማለት በአልባም አሳድቄ ፍሬም ሰርቼለት ነበር ሻንጣ ውስጥ አርገን ያው በመንመለስበት ዝናብ ነበር የሆነ ቁልቁለት ቦታ ላይ ነው ኃይለኛ ዝናብ ነበር ልክ ከፊት ሰዎች ፍሬም ሲይዙ ሰውየው ሲይዙ ከዛ ከኋላ ያለው መኪና ላንድ ክሩዘር ትልቅ መኪና ነው መጥቶ በቃ የኛ መኪና ላይ ነው አረፈው ዋው መኪናው በጣም የምታምር መኪና ነበር በቃ እንደ እንቁላል ነው ጨፍልቆ እኛ ጋር ደረሰው እሺ እና በቃ ሰውየው በቃ ደንግጦ ባልና ሚስት ነበሩ ደንግጦ በቃ መንቀሳቀስ አልቻሉ እኛ በቃ የተመታን ነው መሰላቸው ግጭቱ ኃይለኛ ስለሆነ እና እንዳትንቀሳቀሱ ነው አሉን እንዳትንቀሳቀሱ ምክንያቱም እዛ ጋር የሆነ አደጋ ሲመጣ ወደ አምቡላንስ ይመጣል ይዘዋችሁ 5 ደቂቃ አልቆየም ወዳውኑ አምቡላንስ የፖሊስ መኪና መጣ ልክ እነሱ ናቸው በር ከፍቶ እኛን ይዞን ወደ ውጪ ከመኪና ውጪ ከወጣን በኋላ ሰውነታችንን ቼክ ካረጉ በኋላ ተንቀሳቀሱ አሉ የሚሰማችሁ ቦታ አለ ወይ ብለው ጥያቄ ያቀረቡ በቃ ተመዝገቡ ያማማችሁ ቦታም ካለ ወይ ሪፖርት አድርጉ ተባለ እዚህ ቦታ ላይ ችግር አለ ምናምን በጊዜው ግን ምንም አይነት ነገር ጉዳት አልደረሰብም ምንም ጉዳት አልደረሰም እንደውም ጓደኛዬ ማለት ፊዚዮቴራፒ ያው በእድሜ የሚበልጠኛል ይሄ ነገር ቆይቶ ቢያመነስ እንደው ለምን አናስመዘግብም ትንሽ ይሰማናል ብለን እናስመዘግበው በኋላ ያው ኢንሹራንስ ምንም ስላላቸው ያሳክሙናል እንደው እንዳትናገር ነው አልኩት ምክንያቱም እኛ የመኖሪያ ፍቃድ የለንም እዚህ ከተማ ውስጥ ያው በቪዛ ነው መጣ ነው ስለዚህ እዚህ ውስጥ መግባት አልፈልግም ብዬ እንትን አልኩኝ ግን እኔ በጣም የገረመኝ ነገር በወቅቱ ኢቭን ሻንጣዬ አልተነካም እንደዛ መኪናው ተጨፍልቆ የኋላ ወንበር የተቀመጥንበት ወንበር ጋር ነው ደረሰው መኪናው ተጨፍልቆ ግን ሻንጣዬ እንኳን ትንሽ እኔ በቃ እነኛ ፍሬሞች ስዕሎቹ መስታወቱ ተሰባብሯል ብዬ አስቤ ነበር ስለዚህ አሁን በልብ እምነቴን ያዳኔ ነው በቃ ገረመኝ እኔ በቃ ማርያምና ሚካኤል በቃ የሆነ ነገር እዚህ ጋር እኛን ጠብቆናል እምለው በቃ